እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ ናችሁ ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ዛሬ ይዤላችሁ የመጣሁት ስለ ትዳር ነው። እንዴት መከባበር እንዳለብን፣ ትዳር ውስጥ እንዴት ትዳራችን እንዴት መምራት እንዳለብን በጥቂቱ እነግራችኋለሁ ማለት ነው። ዋና መሰረቱ እንግዲህ መከባበር አንደኛ ያስፈልጋል። ለሰው ልጅ ክብር መጀመሪያ ያስፈልጋል። ያለ መናናቅ እሱ ሲያወራት ወይንም እሱ ሲያወራ ችላ ብሎ አለማለፍ፣ ጆሮ ሰጥቶ ማዳመጥ። ግን እሱ እያወራ ወይን እሷ እያወራች ትቶ ከሄደ ዝም ብሎ አላግጦ ከሄደ ይሄ ትዳር አደጋ ላይ ነው ያለው ማለት ነው። ምክንያቱም ይሄ ምንድነው? መናናቅ ማለት ነው። ከዛን ተናንቀው መጨረሻ ላይ ደግሞ ምን እንደሚፈጠር እናንተም ታውቃላችሁ። ስለዚህ መጀመሪያ መከባበር ያስፈልጋል ከምንም በላይ ማለት ነው። እሱ ሲያወራ ወይን እሱ ስታወራ፣ እሱ ሲያወራ ወይን እሷ ስታወራ ጆሮ ሰጥቶ መስማት። እንኳን በትዳር ውስጥ በጓደኝነት ኖርማል ጓደኛ ራሱ የሚሰማችሁና የሚያዳምጣችሁ ሰው ትፈልጋላችሁ አይደለም? ሁላችንም እንፈልጋለን። የሚያዳምጠን የሚሰማን ሰው እንፈልጋለን። ስለዚህ ትዳር ውስጥ ከምንም በላይ ጆሮ ሰጥቶ ማደማመጥ፣ መከባበር፣ ያለመናናቅ። ሌላው ደግሞ የሆነ ነገር ብትሰሙ ብታዩ የሆነ እንዳላየ ሆናችሁ ማለፍ። እሱም እንደዛው እሷም እንደዛው ልክ እንዳልሰማችሁ ሆናችሁ ማለፍ፣ እንዳላያችሁ ሆናችሁ ማለፍ። ምክንያቱም የሆነ ነገር ብታዩ ለምን እንደዛ አደረክ ወይም ደግሞ ለምን እንደዛ አደረግሽ እያላችሁ ዝም ብላችሁ የምትናገሩ ማለት ነው። እናንተ ያው ትዳር ታውቃላችሁ። ጓደኛዬ ጋር ልሄድ ብዬ አላቅም